ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ይህንን ቻናል ሰብስክራይብ አድርጉ። እንግዲህ በዛሬ ቆይታችን የአማርኛ ፊደላት እንዴት ወደ እንግሊዝኛ ፊደላት ይቀየራሉ የሚለውን ከዚህ በፊት እንግዲህ አይተን ነበረ፣ ፊደላቱ ማለት ነው። ዛሬ ደግሞ ከፊደላቱ አልፈን ቃላት እንዴት መሰረታለን፣ የአማርኛ ፊደላት ወደ እንግሊዝኛ ፊደላት ሲነበቡ በቃላት ሲመሰረቱ ምን ይመስላሉ የሚለው ማለት ነው ከኔ ጋር አንድ ባንድ አብረን እንመለከታለን ማለት ነው። ይህንን ትምህርት በኦንላይን በልዩ ገዛ መማር ለምትፈልጉ በግሩፕም ሆነ በግል ማለት ነው ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩ ማለት ነው። በተጨማሪም ቅዳሜና እሁድ የመጽሐፍ ቅዱስ ጥናት በነፃ እንሰጣለን ማለት ነው። ያንን ትምህርት በግላችሁ መከታተል ለምትፈልጉ ማለት ነው ይህንን ቪዲዮ ሸር አድርጉላችሁ። በተጨማሪም ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ። አብራችሁን ቆዩ። በዛሬው ቪዲዮአችን እንግዲህ ከዚህ ጋር የምታያቸውን የመጀመሪያ ፊደላት ከዚህ ጋር የምታያትን የመጀመሪያ ቃል እችን ቃል ሃና ሚለውን በእንግሊዝኛ ወይም በአማርኛ ያለችው እናንተ ኮሜንት ሴክሽን ታስቀምጡልኛላችሁ። በተጨማሪ ደግሞ እናንተ እዚህ ጋር የፈለጋችሁ የተመቻችሁን ቃል ማለት ነው የገባችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። እሺ መጀመሪያ እንግዲህ ከላይ ያሉትን ፊደላት አንብበን ከዛም በኋላ ወደ ቃላት ምስረታ እንገባለን ማለት ነው። ለመጀመሪያው ሀ ስንል ኤች ኤ፣ ኡ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች ኢ፣ ህ ስንል ኤች፣ ሆ ስንል ኤች ኦ እንላለን ማለት ነው። እሺ ከዚህ በኋላ በሀ ቤተሰብ አራት ፊደላት አሉ። ከሀ ጀምሮ እስከ ሆ ድረስ ባሉት ማለት በእነሱ ያሉትን አማርኛና እንግሊዝኛውን አብረን እናነባለን ማለት ነው። የመጀመሪያው ሃና፣ ሃና ብለን ስንጽፍ ኤች ኤ ኤን ኤ፣ ኤች ኤ ኤን ኤ ሃና። በመቀጠል ደግሞ ሀ ብለን ስንጽፍ ደግሞ ኤች ኤ ኪው፣ ኤች ኤ ሃን ይወክላል፣ ኪው ደግሞ ቀን ይወክላል። ስድስተኛ ስለሆነ ቀጣይ የለውም ማለት ነው። እሺ ቀጣይ ሀገር፣ 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 ሀገር ስንል ደግሞ ኤች ኤ ጂ ኢ አር፣ ኤች ኤ ሃን ይወክላል፣ ጂ ኢ ገን ይወክላል፣ አር ደግሞ ረን ይወክላል። አንድ ላይ ስናነባቸው ኤች ኤ ጂ ኢ አር ሀገር እንላለን ማለት ነው። በመቀጠል ሀ ሌ ታ፣ ሀ ሌ ታ እንስፍ ደግሞ ኤች ኤ ኤል ኢ ቲ ኤ፣ ኤች ኤ ኤል ኢ ቲ ኤ። ኤች ኤ ስንል ሃን ይወክላል፣ ኤል ኢ ስንል ሌን ይወክላል፣ ቲ ኤ ስንል ደግሞ ታን ይወክላል። ስለዚህ እነዚህ ስንነባቸው ሀሌታ፣ ሀሌታ እንላለን ማለት ነው። በመቀጠል በሁ ቤት ስንገባ ሆሉ፣ ሆሉ፣ ሁሉ ብለን ስንጽፍ ደግሞ ኤች ዩ ኦን ይወክላል፣ ኤል ዩ ደግሞ ሉን ይወክላል። ስለዚህ ኤች ዩ ኤል ዩ፣ ኤች ዩ ኤል ዩ ስንል ሁሉ እንላለን ማለት ነው። በመቀጠል ሁከት፣ 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 ሁከት ስንል ደግሞ ኤች ዩ ኦን ይወክላል፣ ኬኢ ከን ይወክላል፣ ቲ ደግሞ ትን ትወክላለች። ስለዚህ ኤች ዩ ኬኢቲ፣ ኤች ዩ ኬኢቲ ሁከት፣ ሁከት እንላለን ማለት ነው። በመቀጠል ኦሎም፣ ኦሎም፣ ሁሉም ስንል ደግሞ ኤች ዩ ኦን ይወክላል፣ ኤል ዩ ሉን ይወክላል፣
ኤም ደግሞ ምን ይወክላል? እዚህ ያለ ማድረግ ኤች ዩ ኤል ዩ ኤም ሁሉም እንላለን። ቀጣይ ሁለት ሁለት ብለን ስንጽፍ ደግሞ ኤች ዩ ስንል ኡን ይወክላል። ኤል ኢ ደግሞ ለን ይወክላል። ቲ ደግሞ ትን ይወክላል። ስለዚህ ኤች ዩ ኤል ኢ ቲ ስንል ሁለት እንላለን። ቀጣይ በሶስተኛ በሂ ቤት ስናይ ሂ ሳ ብ ሂሳብ ብለን ስንጽፍ ደግሞ ኤች አይ ሂን ይወክላል። ኤስ ኤ ሳን ይወክላል። ቢ ደግሞ ማን ይወክላል? ብን ይወክላል። ስለዚህ ኤች አይ ኤስ ኤ ቢ ሂሳብ እንላለን ማለት ነው። ቀጣይ ሂደት ብለን ስንጽፍ ደግሞ ኤች አይ ሂ ይወክላል። ዲ ኢ ደን ይወክላል። ቲ ደግሞ ትን ትወክላለች። ስለዚህ ሂደት ስንል ኤች አይ ዲ ኢ ቲ ሂደት እንጽፋለን ማለት ነው። ቀጣይ ሂድ ስንጽፍ ደግሞ ሂድ ማለት ስንፈልግ ደግሞ ኤች አይ ዲ ሂድ ኤች አይ ሂድ ይወክላል። ዲ ደግሞ ስድስተኛ ስለሆነ ድን ይወክላል። ስለዚህ ሂድ እንላለን በዚህ ማለት ነው። በመቀጠል ሂሩት ብለን ስንጽፍ ደግሞ ኤች አይ ሂን ይወክላል። አር ዩ ሮን ይወክላል። ቲ ደግሞ ትን ትወክላለች። ስለዚህ ኤች አይ አር ዩ ቲ ሂሩትን ስንጽፍ ኤች አይ አር ዩ ቲ ሂሩት እንላለን ማለት ነው። በመቀጠል እንግዲህ በአራተኛ ቤት በሃ ነው የምናየው ማለት ነው። በሃ ቤት ስናይ ደግሞ ኤች ኤ ሃያ ስንጽፍ ሃያ ብለን ስንጽፍ ኤች ኤ ዋይ ኤ ስንጽፍ ኤች ኤ ሲሆን ሃን ይወክላል። ዋይ ኤ ደግሞ ያን ይወክላል። ስለዚህ ሃያ ብለን ስንጽፍ ኤች ኤ ዋይ ኤ ብለን እንጽፋለን ማለት ነው። በመቀጠል ሀያት ብለን ስንጽፍ ደግሞ ምን ላለ ማለት ነው ኤች ኤ ዋይ ኤ ቲ ኤች ኤ ስንል ሃን ይወክላል። ዋይ ኤ ስንል ያን ይወክላል። ቲ ስንል ደግሞ ትን ይወክላል። አንድ ላይ ሀያት ብለን ስንጽፍ ኤች ኤ ዋይ ኤ ቲ ሀያት እንላለን ማለት ነው። በመቀጠል ሀሳብ ብለን ስንጽፍ ደግሞ ኤች ኤ ኤስ ኤ ቢ ኤች ኤ ሃን ይወክላል። ኤስ ኤ ሳን ይወክላል። ቢ ደግሞ ብን ይወክላል። አንድ ላይ ስናደርገው ሀሳብ ስንጽፍ በዚህ መልኩ እንጽፋለን ማለት ነው። ቀጣይ ኃላፊ ለስንጽፍ ደግሞ ኤች ኤ ስንል ሃን ይወክላል። ኤል ኤ ላን ይወክላል። ኤፍ አይ ደግሞ ፊን ይወክላል። ስለዚህ ኤች ኤ ኤል ኤ ኤፍ አይ ኃላፊን በዚህ መልኩ እንጽፋለን ማለት ነው። እሺ ቀጣይ የምናልፈው ወደ ቤተሰብ ወደ አምስተኛ ወደ ሀ ቤት አምስተኛ ነው። እሺ ወደ ሀ ቤት አምስተኛ ስንል ደግሞ ሄደን ስንጽፍ ኤች ኢ ሄን ይወክላል። ዲ ኢ ደግሞ ደን ይወክላል። ስለዚህ ኤች ኢ ዲ ኢ ሄደ።
ሄደ እንላለን። ቀጣይ ሄለን ሄለን በንጽፍ ደግሞ ኤች ኢ ሄ ናት እዚህ ጋር አለች ሄ ኤል ኢ ደግሞ ለናት የለመጀመሪያ ኤን ደግሞ ን ናት። ስለዚህ ሄለን የሚለውን እንጽፍ ማለት ነው ኤች ኢ ኤል ኢ ኤን ሄለን እንጽፋለን። ቀጣይ ሄኖክ ብለን ስንጽፍ ደግሞ ኤች ኢ ኤን ኦ ኬ ሄኖክ ኤች ኢ ሄን ይወክላል፣ ኤን ኦ ኖን ይወክላል፣ ኬ ደግሞ ቅጥያ የለም ስድስተኛ ክን ይወክላል። ስለዚህ ሄኖክ ብለን ስንጽፍ በዚህ መልኩ እንጽፋለን ማለት ነው። ቀጣይ ሄኖስ ብለን ስንጽፍ ደግሞ ኤች ኢ ኤን ኦ ኤስ ኤች ኢ ሄን ይወክላል፣ ኤን ኦ ኖን ይወክላል፣ ኤስ ደግሞ ስን ይወክላል። ሄኖ ስንጽፍ ኤች ኢ ኤን ኦ ኤስ ብለን እንጽፋለን ማለት ነው። እሺ ወደ ስድስተኛ ቤተሰብ እንገባ። ስድስተኛ ቤተሰብ እንግዲህ ምን የላቸውም ቅጥያ የላቸውም፣ ራሳቸው ብቻቸው ነው የቤተሰቦቹ ውክል ነው የሚቀመጡት ማለት ነው። ቅጥያ የላቸውም። እሺ ከነሱ ለምሳሌ ህግ እንግዲህ ጋር ምናቸው የሀ ቤተሰብም የገ ቤተሰብም ሙሉ ስድስተኛ ናቸው። ስድስተኛ ናቸው። በመካከላቸው አያያዥ አይኖርም ማለት ነው። ህ ስንል ኤች ነው፣ ግ ስንል ጂ ነው። ኤች ጂ ስንጽፍ ህግ እንላለን ማለት ነው። ቀጣይ ህመም ብለን ስንጽፍ ደግሞ ኤች ኤም ኢ ኤም እሺ ሲሆን ኤች ነው፣ መ ሲሆን ኤም ኢ ነው፣ መ ስንል ደግሞ ኤም ነው። ህመም ስንል በዚህ መልኩ መጻፍ እንችላለን ማለት ነው። በመቀጠል ህፃን ብለን ስንጽፍ ደግሞ ህ ስንል ኤች ቲ ኤስ ኤ ኤን እንጽፋለን ማለት ነው። ኤች ሲሆን ህ ናት፣ ጻ ሲሆን ደግሞ ቲ ኤስ ኤ፣ ን ሲሆን ደግሞ ኤን። ስለዚህ ህፃን ስንጽፍ ኤች ቲ ኤስ ኤ ኤን እንጽፋለን ማለት ነው። እሺ በሀቤት የመጨረሻ በሀቤት ስድስተኛ የመጨረሻ ህዝብ እንጽፋለን። ህዝብን ስንጽፍ ደግሞ ኤች ዜድ ቢ ሁሉም ስድስተኛ ናቸው። ስለዚህ ቅጥያ የላቸው ማለት ነው። ኤች ስንል ህን ይወክላል፣ ዜድ ስንል ዝን ይወክላል፣ ቢ ስንል ደግሞ ብን ይወክላል። አንድ ላይ ማድረግ ማለት ነው ህዝብ እንላለን ማለት ነው። በመካከል ቀጣይ እንግዲህ በሀቤት ሰባተኛ እናያለን ማለት ነው። ሆ ስንል እንግዲህ ኤች ኦ ነው የምንጠቀመው። መጀመሪያችን ኤች ኦ ነው የሚሆነው ማለት ነው። እሺ ሆድ ብለን ስንጽፍ ኤች ኦ ዲ ሆ ይወክላል። ዲ ደግሞ ስድስተኛ ነድን ተወክላለች። ሆድ ብለን ስንጽፍ በዚህ መልኩ እንጽፋለን። በመቀጠል ሆነ ብለን ስንጽፍ ደግሞ ኤች ኦ ሆን ይወክላል። ኤን ኢ ደግሞ ነን ይወክላል። ኤች ኦ ኤን ኢ ሆነ እንላለን ማለት ነው። ቀጣይ ሆሄ እሺ ሆሄ ብለን ስንጽፍ ደግሞ ኤች ኦ ኤች ኢ ኤች ኦ
ሆን ይወክላል። ኤች ኢ ደግሞ ሄን ይወክላል። ስለዚህ ኦ ሄ ብለን እንጽፍ ኤች ኦ ኤች ኢ ብለን እንጽፋለን ማለት ነው። ታይ ሆ ቴ ል ሆ ቴ ል ሆቴል ብለን ስንጽፍ ደግሞ ኤች ኦ ቲ ኢ ኤል ኤች ኦ ቲ ኢ ኤል ሆቴል እንላለን ማለት ነው። ኤች ኦ ስንል ሆን ይወክላል። ቲ ኢ ስንል ደግሞ ቴን ይወክላል። ኤል ደግሞ ስድስተኛ ፊደል ነው፣ ለን ይወክላል ማለት ነው። ስለዚህ በዚህ አይነት መልኩ እናያቸዋለን ማለት ነው። እንግዲህ ይህንን መሰል ትምህርት በአካል በኦንላይን መማር ለምፈልጉ ማለት ነው የመጽሐፍ ቅዱስን ትምህርት ጨምሮ አማርኛን፣ እንግሊዝኛን፣ ሂሳብን ትምህርት እናስተምራለን ማለት ነው። በተጨማሪም ቅዳሜና እሁድ የመጽሐፍ ቅዱስን ትምህርት በነፃ ቅዳሜና እሁድ ብቻ እናስተምራለን ማለት ነው። ያንን ትምህርት መማር ለምፈልጉ ሁላችሁም የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ ከታች በማስቀምጥላችሁ ስልክ ማናገር ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ፣ መልካም ጊዜ።